የአሜሪካ ዲፕሎማቶች የተባበሩት መንግስታትና አውሮፓ ህብረት ተወካዮች በትግራይ ጉዳይ ላይ ያላቸውን ስጋት ገለጹ። ስጋታቸውን ከገለጹት መካከል 4 የቀድሞ በኢትዮጵያ የአሜሪካ አምባሳደሮች ይገኙበታል። 4ቱ የቀድሞ አምባሳደሮች ጽኑ ስጋታቸውን ያንጸባረቁት ለጠቅላይ ሚኒስትር አብይ አህመድ በጻፉት ግልጽ ደብዳቤ ነው። አምባሳደሮቹ በትግራይ ክልል የተከሰተው ግጭት እንዳሳሰባቸው ለሪፖርተር ጋዜጣ በላኩት ይፋ ደብዳቤ አስታውቀዋል። 4ቱ የቀድሞ አምባሳደሮች በትግራይ የተከሰተውን ግጭት በአጽንኦት መከታተላቸውንና ግጭቱን ተከትሎ በሚሊዮን የሚቆጠሩ ሰዎች ተፈናቅለው አስቸኳይ የሰብአዊ እርዳታ ጠባቂዎች መሆናቸው እጅጉን እንዳሳሰባቸው ገልጸዋል። በሰሜን ኢትዮጵያ የተከሰተውን ግጭት ተከትሎ ከ60,000 በላይ ዜጎች ወደ ጎረቤት ሀገር ሱዳን ስለመሸሻቸው ወደ 2.2 ሚሊዮን የሚገመት ህዝብ በክልሉ ውስጥ መፈናቀሉንና 4.5 ሚሊዮን ህዝብ ደግሞ አስቸኳይ የሰብአዊ እርዳታ እንደሚያስፈልገው የተባበሩት መንግስታት ድርጅት አሃዞች ይጠቁማሉ። የሀገሪቱ መንግስት በክልሉ የሰብአዊ ድጋፍ የሚያስፈልጋቸው ሰዎች ቁጥር 2.5 ሚሊዮን ብቻ መሆኑንና ምግብና ምግብ ነክ ያልሆኑ እንዲሁም መድኃኒት እያቀረበ መሆኑን በተደጋጋሚ ገልጿል። ደብዳቤውን የጻፉት 4ቱ የቀድሞ አምባሳደሮች አምባሳደር ዴቪን ሼን፣ ኦርሊያን ብራዚል፣ ቪኪ ሃድልስተን እና ፓትሪሺያ ሃስላች እንደ አውሮፓውያን አቆጣጠር ከ1996 እስከ 2016 ባሉት ዓመታት በኢትዮጵያ የአሜሪካ አምባሳደር ሆነው አገልግለዋል። 4ቱ የቀድሞ አምባሳደሮች ለጠቅላይ ሚኒስትሩ በጻፉት ደብዳቤ በአገሪቱ ዘርን መሰረት ያደረገ ውጥረት እያየለ መምጣቱ፣ የጥላቻ ንግግር መበራከቱ እንዲሁም ብሔርና ሃይማኖትን መሰረት ያደረገ ግጭት እዛም እዚህም መስፋፋቱ እንዳሳሰባቸው ገልጸዋል። በተመሳሳይ የአገልግሎት ጊዜያቸውን እያጠናቀቁት ያሉት በኢትዮጵያ የአሜሪካ አምባሳደር ማይክ ራይነር ትላንት በኤምባሲያቸው ጋዜጠኞችን ጠርተው አነጋግረዋል። አምባሳደሩ በትግራይ ክልል የተከሰተውን ግጭት ተከትሎ እየወጡ ባሉ ሪፖርቶች ዙሪያ በገለልተኛ አካል ምርመራ እንዲደረግ ጥሪ አቅርበዋል። ተሰናባቹ አምባሳደር ግጭቱን ተከትሎ ተፈጽመዋል ስለተባሉ ጾታን መሰረት ያደረጉ ጥቃቶችና የሰብአዊ መብት ጥሰቶች በገለልተኛ አካል እንዲመረመሩ ጠይቀዋል። የተባበሩት መንግስታት በትግራይ የሰብአዊ መብት ጥሰት በተመለከተ ሪፖርተሮች እየደረሱት መሆኑን አስታውቋል። የተባበሩት መንግስታት በትግራይ የሰብአዊ መብት ጥሰት በተመለከተ ሪፖርቶች እየደረሱት መሆኑን ማስታወቁ ይታወሳል። አምባሳደሩ የሰብአዊ እርዳታ ለሚያስፈልጋቸው ሰዎች በበቂ ሁኔታ እርዳታ እየደረሳቸው ስላልሆነ መንግስትና ዓለም አቀፍ በጎ አድራጊው ተቋማት ድጋፋቸውን በአስቸኳይ እንዲያቀርቡ ጠይቀዋል። ይህ በእንዲህ እንዳለ ትላንት የኢትዮጵያ ሚኒስትሮች የአውሮፓ ህብረትና የተባበሩት መንግስታት ተወካዮችን ተቀብለው አነጋግረዋል። የሰላም ሚኒስቴር ወይዘሮ ሙፈሪያት ካሚል በትግራይ ክልል እየተደረገ ስለሚገኘው የሰብአዊ ድጋፍ በኢትዮጵያ የተባበሩት መንግስታት ድርጅት አስተባባሪ ለሆኑት ካትሪን ሶዚን ማብራሪያ ሰጥተዋል። ዶክተር ካትሪን ሶዚ ክስተቱን ተከትሎ መንግስት እያደረገ ያለው ምላሽ የሚደነቅ እንደሆነ ከሁኔታው ጋር ተያይዞ የተሰራጩትን የተዛቡ መረጃዎችን በድርጅታቸው በኩል ለማጣራት እንደሚንቀሳቀሱ ስለመናገራቸው የሰላም ሚኒስቴር በፌስቡክ ገጹ ላይ አስታውቋል። በተመሳሳይ መልኩ የፋይናንስ ሚኒስትሩ አህመድ ሺዴ በኢትዮጵያ የአውሮፓ ህብረት ተወካይን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይቱ ላይ አህመድ ሺዴ በትግራይ ያለው መልሶ ግንባታና የሰብአዊ ድጋፍ በማስመልከት መንግስት እያከናወነ ስላለው ተግባር ማስረዳታቸውን ሚኒስቴር መስሪያ ቤቱ በፌስቡክ ገጹ አስታውቋል። ኤሪክ ሃቤርስ የሰብአዊ እርዳታ ተደራሽነትን በተመለከተ ለነበራቸው ስጋት የፋይናንስ ሚኒስትሩ ማብራሪያ ሰጥተዋል ብሏል። የፋይናንስ ሚኒስትር አህመድ ሺዴ በውይይቱ ወቅት በትግራይ ክልል ያለው የጸጥታ ሁኔታ እየተሻሻለ መምጣቱንና ይህም የሰብአዊ እርዳታን ለማቅረብ ምቹ ሁኔታ እንደሚፈጥር ተናግሯል ተብሏል። የኢትዮጵያ የመከላከያ ሰራዊት በጥቅምት ወር ማብቂያ ላይ በትግራይ ክልል በሚገኘው ሰራዊቱ ላይ በህወሓት ኃይሎች ጥቃት ተሰንዝሯል በሚል ነበር ወታደራዊ ዘመቻ የከፈተው። ጠቅላይ ሚኒስትር አብይ አህመድ ሰራዊቱ በክልሉ ህግና ስርዓትን ለማስከበርና ወንጀለኛውን ቡድን ለህግ ለማቅረብ የተወሰደው እርምጃ ተመጣጣኝ እንደሆነ ገልጸዋል። የፌዴራል ሰራዊቱ የክልሉን ዋና ከተማ ከተቆጣጠረ በኋላ ውጊያውን እንደሚቀጥሉ ያሳወቁት የህወሓት አመራሮችን ለመያዝ አሰሳ እያካሄደ ይገኛል። እስካሁንም በርካቶች መያዛቸውንና መገደላቸው የሀገሪቱ ሰራዊት ይፋ ማድረጉ ይታወሳል።
የብሔራዊ መረጃና ደህንነት አገልግሎት ሐሰተኛ መረጃዎችን በማሰራጨት ህብረተሰቡን ለማደናገር የሚሞክሩ የማህበራዊ ሚዲያ አንቂዎች ከህገወጥ ድርጊታቸው እንዲታቀቡ አሳስቧል። ኤጀንሲው ለኢትዮጵያ ዜና አገልግሎት በላከው መግለጫ ከሰሞኑን ሐሳብን በነጻነት የመግለጽ መብታቸውን ያለ አግባብ ተጠቅመው ሐሰተኛ መረጃዎችን በማህበራዊ ትስስር ገጾቻቸው በማሰራጨት ህብረተሰቡን ለማደናገር ሲሞክሩ የነበሩ የማህበራዊ ሚዲያ አንቂዎች ከድርጊታቸው ሊታቀቡ ይገባል ብሏል። ይህ የኤጀንሲው መግለጫ የወጣው የጠቅላይ ሚኒስትር አብይ አህመድ ደህንነትን በማስመልከት በማህበራዊ ሚዲያዎች የሚሰራጩ ያልተረጋገጡ መረጃዎችን ተከትሎ ነው። ከዚህ በኋላ የሐሰት መረጃዎችና አሉባልታዎችን በማህበራዊ ትስስር ገጾች በማሰራጨት የሀገርን ብሔራዊ ጥቅምና ህልውናን ለመጉዳት እንዲሁም የህዝብን ሰላምና ደህንነትን ስጋት ላይ ለመጣል የሚንቀሳቀሱ አካላት ላይ ብሔራዊ መረጃና ደህንነት አገልግሎት ማስረጃዎችን በማጠናከር በህግ ተጠያቂ እንዲሆኑ እንደሚያደርግ ያስታውቃል ይላል የብሔራዊ መረጃና ደህንነት አገልግሎት መግለጫ። በተመሳሳይ የጠቅላይ ሚኒስትር አብይ አህመድ ቢሮ የጠቅላይ ሚኒስትሩን ደህንነት በማስመልከት በማህበራዊ ሚዲያዎች የተሰራጨው መረጃ ሐሰት ነው ማለቱ ይታወሳል። የጠቅላይ ሚኒስትር አብይ አህመድን ደህንነት አስመልክቶ በማህበራዊ ሚዲያ የሚናፈሰው ወሬ የሐሰት እንደሆነ ሁሉም ሰው እንዲገነዘብ ለማሳሰብ እንወዳለን ይላል በጠቅላይ ሚኒስትሩ ጽህፈት ቤት የፌስቡክ ገጽ ላይ የወጣው አጭር መግለጫ። ገዢው ብልጽግና ፓርቲም የጠቅላይ ሚኒስትሩን ጤንነትና ደህንነት አስመልክቶ በማህበራዊ ሚዲያ የተናፈሰው ወሬ ፍጹም መሰረተ ቢስ ሆን ብሎ ህብረተሰቡን ለማደናገር የተሰራጨ ሐሰት መረጃ ነው ብሏል። ጠቅላይ ሚኒስትር አብይ አህመድ ለሳምንታት በይፋ አለመታየታቸው በበርካቶች ዘንድ አነጋጋሪነቱ እየጨመረ የመጣ ክስተት ሆኖ ቀጥሏል። ጠቅላይ ሚኒስትር አብይ ለመጨረሻ ጊዜ ለህዝብ የታዩት መቼ ነው የሚለው በራሱ በማህበራዊ ሚዲያዎች ላይ ሰዎች እያነጋገረ ካሉ ጉዳዮች አንዱ ነው። ጠቅላይ ሚኒስትሩ ለመጨረሻ ጊዜ ለህዝብ የታዩትና ንግግር ያደረጉት ወይም ደግሞ ንግግር ሲያደርጉ የታዩት ማክሰኞ ታህሳስ 13 2013 ዓ.ም በቤኒሻንጉል ጉሙዝ ክልል መተከል ዞን ከነዋሪዎች ጋር በተወያዩበት ጊዜ ነበር። በተመሳሳይ ቀን በጠቅላይ ሚኒስትር ቢሮ የተካሄደውን የሚኒስትሮች ስብሰባ መምራታቸውን የጠቅላይ ሚኒስትር ጽህፈት ቤትና በትዊተር ገጽ ላይ ሰፍሮ ነበር። ነገር ግን ጥር 4 2013 ዓ.ም የመንግስት መገናኛ ብዙሃን ጠቅላይ ሚኒስትሩ ወደ ደቡብ ክልል ተጉዘው የኮይሻን ፕሮጀክት ጎብኝተዋል የሚል በምስል የተደገፈ ዜና አቅርበዋል። በዚህ ጊዜ የጠቅላይ ሚኒስትሩ በአደባባይ አለመታየት መነጋገሪያ መሆኑን ጨምሮ ስለነበር መንግስትን የሚደግፉ አክቲቪስቶች ይህንን እንደ ማስረጃ በመጥቀስ ጠቅላይ ሚኒስትሩ በቢሮአቸው ስራ ላይ መሆናቸውን ጠቅሰው ጽፈዋል። ይሁን እንጂ ጠቅላይ ሚኒስትሩ በተንቀሳቃሽ ምስል በመገናኛ ብዙሃን ላይ ቀርበው የታዩት በመተከል ዞን ከነዋሪዎች ጋር ሲወያዩ ቢሆንም በማህበራዊ ሚዲያ ገጾቻቸው ማለትም በትዊተር እና ፌስቡክ በተለያየ ጊዜ የተለያዩ መልእክቶችን ሲያስተላልፉ ቆይተዋል። ጠቅላይ ሚኒስትሩ የፈረንጆችን አዲስ ዓመት ገናንና ጥምቀትን በማስመልከት የመልካም ምኞት መግለጫቸውን ተላልፏል። በዛሬው ዕለትም በኦሮሚያና በሶማሊያ ክልሎች ድንበር አካባቢ ስለሰፈነው ሰላም በማንሳት የሁለቱን ክልሎች መሪዎች ስለሰሩት ስራ አመስግነው በግል የትዊተር ሰሌዳቸው ላይ ጽፈዋል። ቢጫ ቀለም ልብስ በለበሱ ግለሰቦች ምክንያት የእናቶ ጀዋር መሐመድ የዛሬው ችሎት ተለዋጭ ቀጠሮ ተሰጠበት። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ አንደኛ ችሎት ዛሬ ማለዳ የተከሳሾችን የእምነት ክህደት ቃላቸውን ሊቀበል ቀጠሮ ይዞ ነበር። ይህን ተከትሎ አቶ ጀዋር መሐመድና በቀለ ገርባን ጨምሮ በዚህ የክስ መዝገብ የተከሰሱ ተከሳሾች ፍርድ ቤት የቀረቡ ቢሆንም ችሎቱ ግን ተለዋጭ ቀጠሮ በመስጠት አሰናብቷቸዋል። ይህ ሊሆን የቻለው የፍርድ ሂደቱን ለመከታተል ቢጫ ልብስ ለብሰው በፍርድ ቤት የተገኙ ሰዎች ወደ ፍርድ ቤት እንዳይገቡ በፖሊስ መከልከላቸውን ተከትሎ ተከሳሾችና ጠበቆች ባሰሙት አቤቱታ ነው። ከተከሳሾች መካከል አቶ ጀዋር መሐመድ፣ በቀለ ገርባና ሐምዛ አዳነ ሰዎች ቢጫ ቀለም ያለው ልብስ በመልበሳቸው ወደ ፍርድ ቤት እንዳይገቡ መደረጉ አግባብ አይደለም፣ ቢጫ ልብስ በመልበሳቸው ብቻ ለእስር የተዳረጉ አሉ ሲሉ ቅሬታቸውን ለፍርድ ቤት አቀርበዋል።
ከሰሞኑ በማህበራዊ ሚዲያዎች ላይ በርካቶች ቢጫ ልብስ የመልበስ ዘመቻ ሲያከናውኑ ቆይተዋል። ይህም ተከሳሾች በማረሚያ ቤትና ፍርድ ቤት ሲቀርቡ የሚለብሱት ባለቢጫ ቀለም ቱታ ለመወከል ነው። ተከሳሾች ፍርድ ቤት ሲቀርቡ ለተከሳሾች የሞራል ድጋፍ ለመስጠት ቢጫ ቀለም ያላቸውን ልብሶች በመልበስ በፍርድ ቤት እንደሚገኙ የዘመቻው አካል የሆኑት ይናገራሉ። ባለፉት 2 ቀጠሮች በእነ አቶ ጆሃር መሐመድ የክስ መዝገብ ስራ የተከሰሱ ተከሳሾች ፍርድ ቤት በቀረቡበት ወቅት ቢጫ ቀለም ያለው ልብስ ለብሶ ከፍርድ ቤት የተገኘችው መሰረት ዳባ ይህ ዘመቻችን ለተከሳሾች የሞራል ብርታትን ለመስጠት ነው ትላለች። እነሱ ከሚለብሱት የልብስ ቀለም ጋር ተመሳሳይ ልብስ በመልበስ እኛም ከናንተ ጋር ነን፣ ከናንተ ጋር ታስረናል የሚል መልእክት ማስተላለፍ ፈልገን ነው ስትል ለቢቢሲ ተናግራለች። ባለቢጫ ቀለም ልብስ የመልበስ ዘመቻ አስተባባሪ ሆነው ወቢ ቡርቃሳ የጀመሩት ዘመቻ በርካቶችን በማሳተፍ ከታሰቡ በላይ ብዙ ሰዎች ጋር መድረሱ ይናገራል። በዛሬው ፍርድ ቤት ውሎ ላይ አቶ ጆሃር መሐመድና የቤተሰብ አባሎቻቸውና ሌሎች ሰዎች በለበሱት የልብስ ቀለም ሳቢያ ወደ ፍርድ ቤት እንዳይገቡ መደረጋቸውንና ለእስር መዳረጋቸውን በመጥቀስ በዚህ ምክንያት ሰዎች ወደ ፍርድ ቤት እንዳይገቡ ተደርጎ ባሉበት ሁኔታ ምንም አይነት አስተያየት መስጠት እንደማይችሉ ተናግረዋል። አቶ በቀለ ገርባና አቶ ሐምዛ አዳነ ሰዎች ወደ ፍርድ ቤት እንዳይገቡ መከልከላቸውን እንዳሳዘናቸውና ቢጫ በመልበሳቸው የታሰሩት ይፈቱ ሲሉ ጠይቀዋል። የተከሳሾች ጠበቆች ችሎቱ ለሕዝብ ክፍት ሆኖ ሳለ ሰዎች በለበሱት የልብስ ቀለም ሳቢያ ወደ ችሎቱ እንዳይገቡ መከልከላቸው አግባብ አይደለም በማለት የተከሳሾችን የእምነት ክደት ቃል ለመቀበል ተለዋጭ ቀጠሮ እንዲሰጥ ፍርድ ቤቱን ጠይቋል። አቃቢ ሕግ በበኩሉ ሌላ ተለዋጭ ቀጠሮ መስጠት የፍርድ ሂደቱን ያጓትታል ሲል ተከራክሯል። የግራ ቀኙን ክርክር ያዳመጠው ፍርድ ቤት የተከሳሾችን የእምነት ክደት ቃል ለመቀበል ለጥር 27 2013 ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ሰዎች በለበሱት የልብስ ቀለም ፍርድ ቤት እንዳይገቡ መደረጉ አግባብ አይደለም ያለ ሲሆን ታዳሚዎች በሙሉ ግን ቢጫ ቀለም ያለው ልብስ ለብሰው በፍርድ ቤት የሚገኙ ከሆነ በችሎቱ ላይ ጫና ሊፈጠር እንደሚችል ከግምት ማስገባት አለበት ብሏል። በሰኔ ወር 2012 ዓ.ም ከሙዚቀኛው ሃጫሉ ግድያ በኋላ በቁጥጥር ስር የዋሉት አቶ ጆሃር መሐመድና በክስ መዝገባቸው ውስጥ የሚገኙት ሌሎች 24 ሰዎች ተደራራቢ 10 ክሶች እንደተመሰረተባቸው ይታወሳል። በእነ አቶ ጆሃር መሐመድ ከቀረቡት ተደራራቢ 10 ክሶች 6ቱ እንዲቋረጡ ፍርድ ቤት ጥር 14 2013 ዓ.ም ውሳኔ አስተላልፏል። አቶ ደጀኔ ጉተማ፣ ዶክተር ብርሃነ መስቀል አበበና ጸጋይ ረጋሳ አገር ውስጥ የሌሉና በእነ አቶ ጆሃር መሐመድ መዝገብ ውስጥ ከተከሰሱት መካከል ናቸው። የድምፃዊ ሃጫሉ ግድያን ተከትሎ በአዲስ አበባና በኦሮሚያ ክልል አንዳንድ አካባቢዎች ተከስቶ ከነበረው ሁከት ጋር ተያይዞ ነበር እነ አቶ ጆሃር መሐመድ በቁጥጥር ስር የዋሉት።